ታደሰ ወረደ ወደ ራያ አካባቢ ተንቀሳቅሶ ሂዶ እንደነበረ ምናምን ሰምተናል። እና የሞርታርም ምናምንም የተወሰነ ኃይል ከባድ መሳሪያ ረጅም ርቀት የሚሄድ መሳሪያ ወዘተረፈ ስጡን ብለው ጥያቄ አቅርበዋል። በዛ መሰረት ረጅም ርቀት ሊሄድ የሚችል ካሁን ከያዟቸው ነፍስ ወከፍ የተሻለ የቡድን መሳሪያዎች በርከት አድርጎ አብይ አህመድ ለይሄ ሐራ መሬት ላይ አለው ለሚለው ለህወሓት ታጣቂ መሳሪያ ይሰጣቸዋል። በዛ መሳሪያ ተጠቅመው የህወሓት ሰዎች ካምፕ ያሉበት ካምፕ ላይ በረጅም ርቀት መሳሪያ ጥቃት ፈጸሙ። የጦርነት መጀመሪያ እንዲሆን ነው ታቅዶ ነው የተሰራው። የቲፒኤልኤፍ ጦር ያለበት ካምፕ ላይ ጥቃት ከተሰነዘረበት በኋላ ወደ ጥቃት ሰንዘሪዎቹ የማጥቃት እርምጃ ሲወስድ ይሄ ምንድነው ቲፒኤፍ ነው ምናምን ብሎ ራሱን የሚጠራው ነፃ መሬት ወዘተረፈ ሲል የነበረው ኃይል የብልጽግና ኃይል ድረስልን የሚል መግለጫ ወጣ። እንዴ በጣም የሚገርመው ኢትዮጵያ ውስጥ አብይ አህመድን እስከደገፍክ ድረስ ጫካ ገብተህ ታጣቂ ሆነህ የሚሰጥን መሳሪያ የተደገፍክ ስብሪት ትወስዳለህ። ከመደበኛ ውጪ መከላከያ ምናምን ከሚለው ውጪ ማለት ነው። አሁን የቲፒኤልኤፍ ፋይል እኮ እነ ጻድቃን አዲስ አበባ ቁጭ ብለው የሚመሩት የጌታቸው ረዳ ስምረት ፓርቲ ወታደራዊ ክንፍም አለው የፖለቲካ ክንፍም አለው። እያደረጉ ያሉት እኮ ይሄንን ነው። አሁን የነጻድቃን ጦር እነሱ ምርጫ እናደርጋለን ብለው ሀገር ውስጥ የምርጫ ፓርቲ እንሆናለን ብለው ይንቀሳቀሳሉ። ኢን ዘ ሚን ታይም በተመሳሳይ ሁኔታ አካ የተደራጀ ኃይል ሐራ ምድር ምናምን ብለው ያደራጁት አካል ወታደራዊ ጥቃት እንዲፈጽም ትዕዛዝ ተሰጥቶ ከዛ መግለጫ አውጥቶ ኑ ተባበሩን የፌደራሉ ኃይል ጣልቃ ይግባና ያግዘን ብለው ጥሪ ያቀረቡ። አሁን ፖለቲካውንም ምኑንም ድንቁርና ውስጥ ስላሉ ነው እንጂ ዓለም አቀፉ ማህበረሰብ እኮ ይታዘባል። የኢትዮጵያ ሕዝብ ይሄንን እኮ ያያል። ስለዚህ ጦርነቱ ፕሮክሲ ልክ በሁለት የትግራይ ኃይሎች መካከል የተደረገ የሚል ቅርጽ እንዲህ ስለፈለጉ ያችን ለማስያዝ ይሞክራሉ እንጂ የለየለት ውጊያ በአብይ አህመድ አገዛዝና በቲፒኤልኤፍ መካከል ነው። ዛሬም የተተኳኮሱት ሁለቱ ናቸው። ያ ስብስብ የእነ አብይ አህመድ በእነ ጻድቃን በኩል የሚመሩ ስብስብ ስለሆነ ሰው ምን ተፈጠረ? ተኮሱ። የህወሓት ካምፕ ላይ ጉዳት አደረሱ። አንድ ሰው ሁለት ሰው ሞተ። ከዛ ባጸፋ በላሹ ሐራ መሬት ብሎ ሂዶ ሰፍሮ የነበረበትን ቦታ በደቂቃ ውጊያ ጠራርገው አካባቢውን ተቆጣጥረው ያንን አካባቢ ጥሎ ተሰዶ እያለቀሰ ነው። እዛው ነው መመከት አልቻለም። አንዳንዶቹ አፋር ክልል ውስጥ ገብቶ ነው የተቆጣጠረው በሚል ቲፒኤልኤፍ አፋር ክልል ውስጥ እንዴት ነፃ የአፋር ቀጠና ውስጥ ገባ ይላል ማለት ነው። ያኛው ሐራ ነፃ መሬት ምናምን ብሎ አፋር ምድር ውስጥ ምን ያደርጋል? ፌር ፕሌይ ከሆነ ይምጣና ትግራይ ውስጥ ሆኖ ለምን አይዋጋም? ነፃ መሬት ከፈጠረ ለምን ትግራይ ውስጥ አይፈጥርም? ሰው አፋር ተቀምጦ እዛ በተወንጫፊ አጥቅቶ ምናምን እቀመጣለሁ ሲል ተሻግሮ ሂዶ አጠቃው ከሆነ እንዴት አድርገህ ነው በግልባጩ ይሄኛውን እያልክ ያወዳደርክ ልትወቅስ የምትችለው? ሰው ኦህዴድ የሚያስባቸው ነገሮች ሁሉ ተሽፈውበታል። ግልጽ ነው። ጦርነቱ በሁለት የትግራይ ወታደራዊ ኃይሎች መካከል የተካሄደ ጦርነትም አይደለም። እነ ብርሃኑ ጁላ በነጻድቃን በኩል ትዕዛዝ ሰጥተው ጦርነት እንዲጀመር ተጀመረ የሚያሰኝ ውጊያ እንዲከፈት አደረጉ። በደቂቃ ኦፕሬሽን ውስጥ ጠራርጎ ቀጠናውን ተቆጣጠረው። ስለዚህ ያዋጣናል ካሉ ሌሊቱንም ነገንም በይፋ ጦርነቱን ይገፉበታል። ይሄ ሁኔታ አያዋጣንም ካሉ ደግሞ ፍሬን ይይዙና ደግሞ ምቹ ቀን ይጠብቃሉ።